ሰላም ክብራትና ክብራን ተመልካቾቼ ዛሬ የምንመለከተው እንግዲህ ቦታ መረጣን ነው የምንመለከተው። ለዶሮ እርባታ ተስማሚ የሆነ ቦታ እንዴት እናዘጋጃለን፣ እንዴትስ እንመርጣለን፣ እንዲሁም ደግሞ ካለን ቦታ ላይ ወይም ደግሞ ምናልባት ባዶ ቦታ አስቀምጠን ሊሆን ይችላል፣ አገልግሎት መስጠት ያቆመ ቦታ ሊኖራችሁ ይችላል፣ የቤተሰብ ቦታ ሊኖራችሁ ይችላል፣ ባዶ ቦታ ብቻ የሆነ ቦታ ይኖራችኋል። ስለዚህ ያንን ወደ ዶሮ እርባታ ለመቀየርስ ምን መስፈርቶችን ማሟላት አለበት ያ ቦታ የሚለውን እንድታቁበት ነው። ይሄን ቪዲዮ ሳትመለከቱ ወደ እርባታ ዘርፍ ላይ መግባት ኪሳራው የበዛ ነው። በዚች አጭር ቪዲዮ ብቻ ቢያንስ መምረጥ ስላሉባችሁ ቦታዎች እንኳን ማወቅና ግንዛቤው እንዲኖራችሁ ማድረግ ይቻላል ማለት ነው። ስለዚህ ይሄ ቪዲዮ ጨርሳችሁ ብትሰሙት የትኛው አካባቢ ይመረጣል፣ የትኛው አካባቢ አይመረጥም የሚለውንም እነግራችኋለሁ። ከዚህ በተጨማሪ ደግሞ ብዙ ሰዎች እንግዲህ ምናልባት እናንተም ሪፈር አድርጋችሁ ሊሆን ይችላል ሰዎችን ስትጠይቋቸው እዚህ ቦታ ባልከፍት ብለው ነበር የሚያስቡት። ይሄ ቦታ በጣም ብዙ ጎርቶኛል ብለው የሚያስቡ ሰዎች አሉ። ነገሩ ሲገባቸው ማለት ነው። ነገሩ ወደ በኋላ ላይ ነው የሚገባችሁና እነዚህ ነገሮች ጥንቃቄ አድርጋችሁ ምናልባትም ወደ እርባታው ከመግባታችሁ በፊት እነዚህ መስፈርቶች መጠበቅ ያለባቸው ናቸው፣ መሟላት ያለባቸው ናቸው። ዛሬ ታዲያ ይሄንን የምንመለከተው እርባታ ለሚባለው ነገር ወይም ደግሞ በተለይ ደግሞ ለዶሮ እርባታ በየትኛውም እድሜ ሊሆን ይችላል፣ በየትኛውም ዝርያ ሊሆን ይችላል፣ ብቻ የዶሮ እርባታ ይሁን እነዚህ መስፈርቶች ግን ግድ መጠበቅ ያለባቸው ናቸው። አላወኩም አልሰማውም ነበር እንዳትሉ፣ ይሄ ከፍተኛ ኪሳራ ሊያደርስባችሁ የሚችል ነው። በእርግጥ የራሳችሁን ቦታ የግድ ገንቡ ማለት አይደለም ወይ ግዙ ማለት አይደለም። የራሳችሁ ብቻ ቦታ መሆን አለበት ማለት አይደለም። የሚከራዩ ሰዎችም የዶሮ ቤቶችን ተከራይተው በኪራይ መልክ ወስደው መስራት የሚፈልጉ ዶሮ አርቢዎችም ካሉ ይሄ ነገር ይመለከታቸዋል። ስለዚህ ቦታ ምርጫችንን ነው ዛሬ የምንመለከተው። 10 ነጥቦችን አስቀምጬላችኋለሁ። ከ10ኛ ነው የምንጀምረው። የመጀመሪያ በዶሮ እርባታ ላይ ከፍተኛ ኪሳራ ሊያመጡ ከሚችሉ ነገሮች ውስጥ ሁላችንም እንደምናውቀው በሽታ ነው። ስለዚህ በሽታ የመፈጠሪያ በዋናነት ደግሞ መነሻ ልንለው የምንችለው ወቅቶች መፈራረቅ እንግዲህ ታውቋቸዋላችሁ ምን ያክል በሽታ ተጽዕኖ እንዳላቸው ወይም ደግሞ አውትብሬክ እንዲፈጠር ወረርሽኝ እንዲፈጠር ከሚያደርጉ ነገሮች ውስጥ የሚጠቀሱ ናቸው ማለት ነው። የመጀመሪያና በዋነኝነት ማንሳት የሚገባን ስለ አካባቢ መረጣ ላይ በወንዞች ዳርቻ በትልልቅ የአውራ ጎዳናዎች ወይም ደግሞ በትልልቅ የትራፊክ መጨናነቅ ከፍተኛ የትራፊክ ፍሰት ካለባቸው ቦታዎች ላይ ቢያንስ 100 ሜትር መራቅ ይኖርባቸዋል። ቢያንስ ነው፣ ቢበዛ ደግሞ 500 ሜትር መራቅ መቻል አለባችሁ። ይሄ ለሁለት መንገድ ነው ያነሳውላችሁ። ከዚህ ከወንዞች ዳርቻ ጋር ተያይዞ ከሚነሱ ወይም ደግሞ ከታቆሩ ውሃዎች፣ ከወንዞች፣ ከምንጮች፣ ከኩሬዎች አካባቢ ላይ የበሽታ መነሻ አለ ወይም ደግሞ በሽታ ከዛ አካባቢ ላይ የመፈጠር እድሉ በጣም ሰፊ ነው። ለምሳሌ መጥቀስ ይቻላል እንደነ ኒውካስል የመሳሰሉ ወይም ደግሞ ፈንግል፣ ኤንሲዲ የምንላቸው በሽታዎች እነዚህ መነሻቸው የሚሆነው ከታቆሩ ውሃዎች። ብዙ ጊዜ አይታችሁም ከሆነ በክረምት አካባቢ ላይ እነዚያ ነገሮች የመፈጠር እድላቸው ሰፊ ይሆናል። በተለይ ባዮሴኩሪቲ ፕሮቶኮሉ በጣም ደካማ የሚሆን ከሆነ እጅግ በጣም የምትጎዱበት አይነት ስራ ይሆናል ማለት ነው። ስለዚህ የመጀመሪያው ከወንዞች ዳርቻ እንዲሁም ደግሞ ከአውራ ጎዳናዎች። አውራ ጎዳና እንዳልነው ደግሞ አውራ ጎዳና ከአስተራሳ አንጻር ወይም ደግሞ ዶሮዎች ከድንገተኛ ድምጽ ጋር ተያይዞ የሚመጡ ችግሮችን ለመቅረፍ ነው። በተለይ እንቁላል የሚጥሉ ዶሮዎች ካሏችሁ ደግሞ ጫጩቶች የሚኖሯችሁ ከሆነ ያልተገባ ድምጽ በተለያየ ጊዜ ይመጣል። ዶሮዎች ይህን ነገር አዳፕት የማድረግ አቅማቸው በጣም ዝቅተኛ ነው። በየትኛው ሰዓት መምጣት እንደሚችል አይታወቅም። የድምፁ መጠንም አይታወቅም። የሚመጣበት ጊዜም አይታወቅም። ዶሮዎች ያንን ነገር ሊለምዱትና አብረውት ሊቆዩ አይችሉም ማለት ነው። ስለዚህ በሚመጣው ድምጽ ከፍተኛ የሆነ ስትረስ ውስጥ ወይም ድንጋጤ ውስጥ ይገባሉ። በእንቁላል ከሆነ በእንቁላል ምርት ላይ ላሉ ዶሮዎች ከሆነ እንቁላል ምርት ይቀንሳል። ለጫጭቶች ከሆነ ደግሞ ከፍተኛ መደራረብ ይኖርና ድንጋጤ ይኖርና መደራረብ ይኖራል። ከፍተኛ የሚባል ሞት እንዲፈጠር ያደርጋል ማለት ነው። ስለዚህ እነዚህ ነገሮች በደንብ ከግምት ውስጥ እንድታስገቡ ፈልጋለሁ። በ9ኛ ደረጃ ደግሞ የምንመለከተው ጉዳይ ምንድነው? ከዚህ ከንፋስ አቅጣጫ ጋር ተያይዞ ነው። ንፋስ እንግዲህ ወይም ደግሞ አየር ዝውውር የምንለው እጅግ በጣም ለዶሮች አስፈላጊ ከሚባሉ ነገሮች ውስጥ የሚጠቀስ ነው። እርባታችሁ የትኛው አካባቢ ነው መከፈት ያለበት፣ በየትኛው የንፋስ አቅጣጫ ነው የሚለው። የንፋስ አቅጣጫን አለማወቅ ሁለት ጉዳቶችን ሊያመጣባችሁ ይችላል። የንፋስ አቅጣጫን አለማወቅ አንደኛ የአየር ዝውውር እንዳይኖር ያደርጋል። ሁለተኛ ነገር ደግሞ በወረርሽኝ ሰዓት ወይም ደግሞ አጠገባችሁ ፋርም ቢኖር ወይም ደግሞ ያ ማለት እንግዲህ በሽታዎች እነዚህ ቫይራል ዲዚዝ የምንላቸው ከ5 እስከ 10 ኪሎ ሜትር ድረስ የመጓዝ አይነት ብቃት አላቸው፣ ኤርቦርን በሆነ መንገድ ማለት ነው። ስለዚህ በእንደዚህ አይነት ፍጥነት በእንደዚህ አይነት ርቀት መጓዝ አቅም ስላላቸው እርባታችሁ ውስጥ በቀላሉ መግባት የሚችለው በከባድ ንፋስ አማካኝነት ነው። ስለዚህ የእርባታውን ከባድ ንፋስ ቤት በኩል ሊያገኝብኝ ይችላል። ጥሩ ደግሞ የአየር ዝውውር የተረጋጋ በጣም ስፒዱ ቀነስ ያለ የአየር ዝውውር
በየትኛው በኩል አገኛለሁ የሚለውን ለይቶ ማወቅ የአርቢው ስራ ይሆናል ማለት ነው። ነገር ግን ሁለቱንም ብትሸወዱ፣ ሁለቱንም ብትሳሳቱ ጉዳት የሚደርስባችሁ ወይ በተደጋጋሚ እርባታ ውስጥ በሽታ እንዲገባ ያደርግባችኋል፣ አሊያም ደግሞ ዶሮቻችሁ በሂት ስትረስ እንዲጠቁና ቤታችሁ በቃ ከማኔጅመንት ውጪ ወይም ከቁጥጥራችሁ ውጪ እንዲሆን ያደርጋል ማለት ነው። ያንን ቤት እናንተ በመራችሁት መንገድ ዶሮቻችሁ ጤና ሊጠበቅ በማይችልበት ደረጃ ይደርሳል ማለት ነው። የአየር ዝውውር እጥረት ካለ ምናልባትም ይሄ ቦታ ሊመቻችሁ የሚችለው ዴኦልድ ቺክኖችን ወይም ደግሞ ጫጭቶችን እዛ ቦታ አሳድጎ መስራት ሊሆን ይችላል ማለት ነው። ስለዚህ ይሄንን ከግምት ውስጥ እንድታስገቡልኝ እፈልጋለሁኝ። የ9ኛው ጉዳያችን ከንፋስ አቅጣጫ ጋር ተያይዞ ይሆናል ማለት ነው። ሌላው ቤዚክ አሚኒቲስ የምንላቸውን ደግሞ ልጥቀስላችሁ። እንግዲህ እነዚህ በጣም ወሳኝ የሚባሉ መሰረተ ልማት ብለን መጥቀስ እንችላለን። እነዚህ መሰረተ ልማት ከምንላቸው ነገሮች ውስጥ የመጀመሪያው ውሃ ነው። ውሃ ለዶሮቻችን እጅግ በጣም አስፈላጊ ነው። የትኛውንም አይነት ምርት እነዚህ ቤዚክ አሚኒቲስ ወይም ደግሞ መሰረተ ልማት ብለን ከምናነሳቸው ነገሮች ውስጥ በዋነኝነት ውሃ፣ መብራት፣ መንገድ እጅግ በጣም አስፈላጊ ናቸው። እነዚህ ሶስቱ ከሌሉ በነገራችን ላይ ገንዘባችሁን ለሆነ በቃ እንደ ከሰራችሁ እወቁት ማለት ነው። የሆነ ሜዳ ላይ ጥላችሁት እንደሄዳችሁ ማወቅ ይኖርባችኋል። በቃ ባጭሩ ስገልጽላችሁ ማለት ነው። በዚህ እጥረት ብዙ ሰዎች ከስራ ውጭ ወጥተዋል። በጣም ብዙ ልክ የሌላቸው ሰዎች ማለት ነው። ብቻ ቤቱ ስለተሰራ ብቻ ወይም የዶሮ እርባታ ስለመሰለ ዲዛይኑ እንደዛ ይመስላል፣ ከዚህ በፊት የሆነ ሰው እንደዚህ ሰርቶበት ነበረ ብለው ስለሚያስቡ አካራዮችም ደላሎችም እንደዚህ አይነት አርቢዎችም ጨምሮ ይሄ አይነት ሐሳብ ስላላቸው ከዚህ ቀደም ተሰርቶበት ስለነበረ የግድ ይቻላል ማለት ነው ብሎ ነው የሚያስቡት። አሁንም ከግምት ውስጥ መግባት ካሉባቸው ነገሮች ውስጥ የሚጠቀሱት ጉዳዮች ምንድናቸው? መሰረተ ልማት፣ ውሃ፣ ማብራት፣ መንገድ ለዶሮቻችሁ እጅግ በጣም አስፈላጊ ናቸው። እስቲ ምሳሌ ልስጣችሁ። እንግዲህ ውሃን በተመለከተ ዶሮቻችሁ በውሃ እጥረት ከ2 ቀን በላይ መቆየት አይችሉም። መኖ ደግሞ 3 ቀን ያክል መቆየት ይችላሉ ሳይመገቡ ማለት ነው። በተለይም ደግሞ ዶሮቻችሁ ውሃ መጠጣት የሚያስፈልጋቸው አይነት ጉዳይ ከዚህ ከራሳቸውን የሰውነት ሙቀታቸውን ከማቀዝቀዝ ጋር ወይም ደግሞ ይሄ ቴርሞ ሬጉሌሽን የምንለው አይነት ስራ ላይ እንዲገባ ስለ ከፍተኛ ሁኔታ ስለሚያግዝ ነው ውሃ። መኖም በተመለከተ ማንም ህይወት ያለው እንስሳም ሆነ እጽዋት እንደምታውቁት ያስፈልገዋል ምግብ። ስለዚህ የመቋቋም እድላቸው ግን በውሃ እጅግ በጣም አጭር ነው። ዶሮዎች ሂት ስትረስን አይችሉም ወይም ደግሞ ከሚገባው በላይ የሰውነት ሙቀት በሚበዛበት ሰዓት ላይ ዶሮቻችን ለሞት ያላቸው ወይም ደግሞ ለሞት የመጋበዝ እድላቸው እጅግ በጣም ሰፊ ነው፣ ቅርብም ነው። ብዙ ጊዜ በሞቃት ጊዜ ላይ ዶሮቻችን ድንገት ሞተው የምናገኛቸውም በዚህ ምክንያት ነው። ስለዚህ ውሃ ያለበት ቦታ ላይ ማስገባት አስፈላጊ ነው። ውሃ ማብራትን በተመለከተ ደግሞ መብራት ምናልባትም የስጋ ዶሮችን ብትሰሩ፣ ጫጩቶችን ብትሰሩ፣ ቄብ ብታሳድጉ፣ ሃቸሪ ቢዝነስ ላይ ብትገቡ ሁሉም መብራት ያስፈልጋቸዋል። ያለ መብራት ምንም እንቅስቃሴ የለም። ይሄ ደግሞ ብዙ ጊዜ እንደውም ነግራችኋለሁ። እኛ አስታውሳችሁ ከነበረ ምንድነው ብላችሁ የነበረው የእንቁላል ጣይ ዶሮች ላይ መኖ፣ ውሃ፣ ብርሃን ብዬ አስቀምጬ ነበር። በተመሳሳይ ለጫጩቶች ደግሞ ብርሃን፣ ሙቀት፣ መኖ፣ ውሃ እነዚህ በጣም አስፈላጊ የሚባሉ ጉዳዮች ናቸው። ስለዚህ እነዚህ የሌሉባቸው አካባቢዎች ላይ አርቢው የመክፈት ባህሪ ካለው አጋጣሚ ካለ ቀጥታ ከስራ ውጪ እንደወጣ ከወዲሁ ሳይከፍት በፊት ላሳውቀው ወዳለው ማለት ነው። ከዚህ በተጨማሪ መመልከት የሚኖርብን ጉዳዮች ከቦታ አቀማመጥ ጋር ተያይዞ ነው። የቦታ አቀማመጥ ተዳፋት ሊሆን ይገባል። ቦታው ተዳፋት የምንልበት ቅድም እንዳልነው ውሃ ማቆር አይነት ባህሪ ወይም ደግሞ ቦታው ለጎርፍ ተጋላጭ የሚሆንበት ቦታ ላይ የሚሆን ከሆነ ዶሮቻችሁ ይህንን የመቋቋም እድላቸው እጅግ በጣም አነስተኛ ስለሆነ በቀላሉ ሊጎዱባችሁ የሚችሉበት ሁኔታ አለ። አካባቢያችሁ ላይ ቦታው ተዳፋት ሊሆን ይገባል። በማንኛውም ሁኔታ ግቢ ውስጥም ሆነ ከግቢ ውጪ ውሃ የሚያቆሩ ነገር ሊኖር አይገባም ማለት ነው። በተለይ ለረጅም ጊዜ የሚቆይ አይነት ውሃ ሊሆን አይገባም ማለት ነው። የውስጥ አሰራራችንን በተመለከተ እንግዲህ ክፍል 2 ብላችሁ ኮሜንት ካረጋችሁልኝ ቤት አሰራር ደግሞ ብዬ እመጣለሁኝ። ጀማሪ ስለሆነን ሁላችንም ቤት አሰራር ብዬ ደግሞ ሙሉ መረጃውን ዝርግፍ አድርጌ ነው የምነግራችሁ ማለት ነው። የእናንተ ተሳትፎ ነው የምፈልገው። የእናንተ ሰብስክራይብ ማድረግ፣ የእናንተ ላይክ ማድረግ፣ የእናንተ ሼር ማድረግ፣ ኮሜንት ላይ ደግሞ ፓርት 2 ብላችሁ ደግሞ ኮሜንት ማድረግ፣ ክፍል 2ን ደግሞ ቤቱን እንዴት እንሰራዋለን፣ ምን አይነት
ደረጃዎች መጠበቅ አለበት የሚለውን ደግሞ እነግራችኋለሁ ማለት ነው። ስለዚህ የቦታ አቀማመጣችን የሚወሰነው በጣም የተከበበ ሊሆን አይገባም። በጣም ደግሞ ገላጣማ ቦታ ደግሞ ቅድም እንዳልነው ዊንድ ዳይሬክሽኑ ካልጠበቀላችሁ ለወረርሽኝ ተጋላጭ እንዲሆን ያደርጋል። ለቬንቲሌሽን እጥረት እንዲኖር ያደርጋል። ይሄ ሁሉ ችግር እንዲፈጥርባችሁ የሚያደርጉ ጉዳዮች ናቸው ማለት ነው። ሌላው መመልከት የሚኖርብን ደግሞ አንድ ጉዳይ ልጨምርላችሁ። የክትባት መድኃኒትና ቫይታሚን ልታገኙባቸው የምትችሉባቸው አካባቢዎች ሊሆን ይገባል። በቃ ለዶሮ እርባታው መሰረታዊ ናቸው ከምንላቸው ነገሮች ውስጥ የሚጠቀሰው እነዚህ ሶስቱ ናቸው። አፋጣኝ የሆነ ነገር ይፈልጋሉ። አፋጣኝ የሆነ ምላሽ የሚፈልጉ ናቸው። መድኃኒት ዶሮቻችሁ ታማው ጊዜ የሚሰጥ ነገር አይደለም። ሄዶ ተገዝቶ መሰጠት የሚችል መቻል ይኖርበታል፣ ወይ ባለሙያ በቅርብ ማግኘት ይኖርባቸዋል። ከዚህ በተጨማሪ ደግሞ ቫይታሚንም ሊሆን ይችላል። ቫይታሚኖች እንግዲህ ዲፊሸንሲም ሊኖርባቸው ይችላል። እጥረት ካለባቸውም ያንን እጥረት ለማከም ሊሆን ይችላል። እንዲሁም ደግሞ እንደ ሰፕሊመንተሪ ደግሞ ልሰጧቸውም በቃ እንደ ተጨማሪ አድርጋችሁም በሚመገቡት በሚጠጡት ውስጥ እያረጋችሁ ልሰጧቸው ትችላላችሁ እንደ ሰፕሊመንትም ከሆነ። ነገር ግን ይሄ ሁሉ መግዛትን ያስፈልጋል አይደለም? ሄዶ መግዛትን ማግኘትን መቻል አለባችሁ። ስለዚህ የምትከፍቱባቸው አካባቢዎች ላይ ወይም ደግሞ ልክ እንደኛ ፓኬጅ እንደምናቀርበው ለዶሮ እርባታው አስፈላጊ ናቸው የሚባሉ ክትባትም፣ መድኃኒትም፣ አንቲባዮቲክም፣ ቫይታሚንም እነዚህን ሁሉ አንድ ላይ ያቀፈ ፓኬጅ ልትወስዱ ይገባል። ወይ ልታዘጋጁ ይገባል። ወይ እውቀቱ ሊኖራችሁ ይገባል። ወይ ማግኘት የምትችሉበትን አክሰሱን ልትፈጥሩ ይገባል ማለት ነው። ካልሆነ ግን መድኃኒቱ ተፈልጎ 2 ቀን 3 ቀን ከሆነ ቦታ እስኪመጣላችሁ ወይ ሆነ ቦታ ገዝታችሁ እስክትመጡ 2 ቀን 3 ቀን አይደለም ግማሽ ቀን ፋታ የማይሰጥ አይነት በሽታ ሊገባባችሁ ይችላል። ዶሮቻችሁ የግድ አይሶሌት ተደርገው ሕክምና ሊደረግላቸው ይገባል። ስለዚህ እርባታው ሊጎዳ የሚችልበትና ብዙ ዶሮዎች ልታጡ የምትችሉበትም ሁኔታ አለ። የነዚህን አክሰስ የማይኖራችሁ ከሆነ የነዚህን የማግኘት አይነት እድል የሌላችሁ ካላችሁ በጣም ሊያስቸግራችሁ የሚችልበት ሁኔታ አለ ማለት ነው። ከተማ ውስጥ መሆናችሁ አንዳንድ ጊዜ እኮ ሄዳችሁ ከፋርማሲ ገዝታችሁ እስክትመጡ ድረሱ ጊዜ ይወስዳል። ጊዜ ይሄን ያክል ጊዜ ደግሞ የማይሰጡ አሉ። ያንን ነገር ካያችሁበት ጊዜ ጀምሮ ቀጥታ ወደ መፍትሄ የምትገቡበት ቀጥታ ወደ እርምጃ የምትገቡበት ጊዜ ነው ከግምት ውስጥ ማስገባት የሚኖርብን። የመኖ የክትባት የመድኃኒት አንቲባዮቲኮችና የቫይታሚን የመኖ አቅርቦቶች የሚገኙባቸው አካባቢዎች ላይ ልትሰሩባቸው ይገባል ማለት ነው። ሌላው ደግሞ እዚህ ጋር መመልከት የሚኖርብን አንድ ጉዳይ ምንድን ነው? ጥሩ የአየር ዝውውር ለእርባታ መሰረት ነው። በቃ ምንም አይነት በወርቅ የተሰራ ዶሮ ቤት ብታቀርቡላቸው ለዶሮዎች አይመቻቸውም። ደስተኛም አይሆኑ፣ ጤነኛም አይሆኑ፣ ፕሮዳክቲቭም አይሆኑ። በቃ ምርታማነታቸው የሞተ ነው የሚሆን። ስለዚህ በሸራም ወጥራችሁ ስሩት፣ በቆርቆሮም በብሎኬትም በጭቃም ስሩት። አየር ዝውውር ለዶሮ እርባታ እጅግ በጣም ወሳኝ ነው። በጣም ወሳኝ ነው። ያ ማለት ቤታችሁ ምን አይነት ዲዛይን መጠበቅ ይኖርበታል? የቤት ቁመት፣ የቤት ስፋት፣ ከመሬት ያለው ከፍታ፣ የውሃ ልኩ አሰራር፣ የቤቱ ከዊንድ ዳይሬክሽን ጋር ተያይዞ ከዚህ ከብርሃን አገባብ ጋር ከፀሐይ ብርሃን ጋር ተያይዞ እያንዳንዱ ግቢው 250 ካሬ ቦታ ቢኖራችሁ በዛ በ250 ካሬ ውስጥ ቤቱ ምን ያክል ካሬ ላይ አርፎ ሳይዶኮቹ ይኖሩታል፣ ድሬኔጆች ይኖሩታል። ከዚህ በተጨማሪ ደግሞ ለዶሮዎች አስፈላጊ ናቸው ከምንላቸው ከዚህ ከባዮ ሴኩሪቲ ጋር ተያይዞ ፉትባዝ የመሳሰሉ ነገሮችን ደግሞ እናስቀምጣለን ማለት ነው። ስለዚህ እነዚህ ነገሮች ባልተማሉበት ሁኔታ እርባታው ስኬታማ ነው ማለት ስለሚያስቸግር አንድ አርቢ ይህን ነገር ለማወቅ የግድ ዲፕሊ ስልጠናውን መውሰድ ይኖርበታል። በቃ የጠለቀ ስልጠና ሊወስድ ይገባል። አሁን እዚህ ጋር በ10 እና በ15 ደቂቃ ከምናወራው ነገሩ በተጨማሪ ይሄ እንደ መነሻ ይሆናችኋል። ቢያንስ ስህተት ውስጥ እንዳትገቡ ወደኋላ እንዲመልሳችሁ እንድትረጋጉ ከሚያደርጓችሁ ነገሮች ውስጥ የሚጠቀስ ነው። ነገር ግን ደግሞ በትክክል ወደ ስራው እየገባው ነው መስራት ፈልጋለሁ ለሚል ዶሮ አርቢ ግን የግድ ስልጠናው ሊወስድ ይገባል። ይሄ ደግሞ በተግባር እርባታችሁን ውስጥ ገብታችሁ ስልጠና የምትወስዱበትን አይነት አሰራር ዘርግተን ረጅም ጊዜ እየሰጠን አሁን 95ኛ ዙር ላይ መጪው ሰኞ እንጀምራለን። መታችሁ ደግሞ መካፈል ትችላላችሁ። በ0954621324 እየደወላችሁ የኛ ምርትና አገልግሎቶችን መጠቀም ትችላላችሁ ማለት ነው። ስለዚህ ከዚህ ጋር ተያይዞ አንድ በመጨረሻ ደረጃ እመጠቅስላችሁ ደግሞ ከቦታ መረጣ ጋር ተያይዞ በመጨረሻ ደረጃ እመጠቅስላችሁ ምንድነው የሴኩሪቲ ጉዳይ ነው። ደህንነት ይፈልጋል። ቦታው የምትከፍቱበት ቦታ ላይ ደህንነት ይፈልጋል። ከሰዎች ጋር ከሌብነት ጋር ብቻ እንዳታያይዙ። ደህንነት የምንለው ዶሮዎችን ሊያጠቁ ከሚችሉ ነገሮች ውስጥ እንግዲህ ዶሮዎች መበላታቸው ብቻ አይደለም ኪሳራ፣
ዶሮቹ ተበልተው መገኘታቸው አይደለም፣ ከዛ በጣም በብዙ እጥፍ የበለጠው ሞት የሞርቢዲቲ መጠንና የሞርታሊቲ መጠን እንዲበዛ የሚያደርገው ዶሮዎች ታመው ተበልተው የአካል ጉዳት ደርሶባቸው የምትለዩበት መጠንና ሞተው የምታገኙት የሞቱ ዶሮዎች የምትመዘግቡበት መጠን ከፍተኛ እንዲሆን የሚያደርገው ዶሮዎች ማታ ማታ ላይ ቀን ቀን ላይ የሚያጋጥማቸው የድንጋጤ መጠን ነው። ብዙ ዶሮ አርቢዎች ዋጋ ላይ ያስከፍል ይችላል። ስለዚህ እርባታው ደህንነት ይፈልጋል። ደህንነት አንድ ንብረትነቱ ደህንነት ያስፈልገዋል። ንብረት ነው የሚከፈትበት አካባቢ የሚታወቅበት አካባቢ ሊሆን ይገባል። ሰላም ያለው አካባቢ ሰርቶ የሚያሰራ ማህበረሰብ ያለበት አካባቢ ሊሆን ይገባል። ካልሆነ ግን ንብረታችሁንም አታችሁ እናንተም ለመመላለስና ቼክ ለማድረግ የማትችሉበት ሁኔታ ውስጥ ገብታችሁ ከዚህ በተጨማሪ ደግሞ በድንገተኛ ደግሞ መተው ዶሮዎችን ሊያጠቁ የሚችሉ ነገሮችም ደግሞ እርባታውን የሚያጠቁ ከሆነ ዶሮዎቻችሁ መበላታቸውን እንዳታዩ ከዛ በብዙ እጥፍ ደግሞ ተደራርበው የሚያልቁት ዶሮዎች ምንድነው ማሰብ እንኳን የምትችሉበት አይነት አይደለም ማለት ነው። ስለዚህ ከዚህ ጋር ተያይዞ እነዚህን ጉዳዮች በደንብ ማየት ይኖርብናል። ዛሬ እንግዲህ በተወሰነ መልኩ ስለ ቦታ መረጣ የተቻለኝን እንግዲህ ብዙ ጊዜ ኖሮኝ ባልዘጋጅበትም ጥሩ ናቸው የምላቸው ነገሮች ለእናንተ አቅርብ ያለውኝና በተመሳሳይ እንግዲህ በጣም የቀሩ ነገሮችም አሉ። ከዚህ ደግሞ አለፍ ብለን ደግሞ ቀጥታውን ወደ ስራው እየገባው ነው ምን ላድርግ የሚል ዶሮ አርቢ ካለ የግድ ቦታውን እኔ እዚህ አካባቢ እዚህ ከተማ ላይ መስራት ፈልጋለሁ ካለ እዛ አካባቢ ላይ ሄዶ መስራት ስለሚገባው የዶሮ ቤት ዲዛይን፣ ስለ ቦታው አቀማመጥ፣ ስለ ቤቱ ስፋትና ርዝመት ምን ያክል ካሬ መስራት አለበት የሚለውን ወይም ደግሞ መከራየትም ከፈለገ ምን ያክል ካሬ ለዚህ ያክል ዶሮዎች ያስፈልጋሉ የሚለውን ማወቅና ካልኩሌት ማድረግ ይጠበቅበታል። ይሄ ደግሞ ሰፋ ያለ ነገርም ስላለው በዚች በ15 እና 20 ደቂቃ ውስጥ የምንጨርሰው ስላልሆነ እንዲሁም ደግሞ በተግባርም ደግሞ አርቢው እዛው ጥያቄ እየጠየቀ እዛው እየተረዳ ስለ አካባቢው ቦታውን እያሳየ በፎቶ በቪዲዮ እያሳየ ለዛ የሚሆን ቦታ ምን ማስተካከያዎችን ማድረግ ይኖርበታል ማወቅ ይኖርበታል። ይሄንን ከዚህ ጋር ማስተካከል ይኖርብናል ማለት ነው። እነዚህ ጉዳዮች የሚጠቀሱ ናቸው። ከዚህ ጋር ተያይዞ ስልጠናዎችን የግዴታ መውሰድ ይኖርባቸዋል። እኔ እንደማምነው ለምን ግፋቢል 4500 ብር ነው የምትከፍሉት ለስልጠናችን። 4500 ብር ማለት አሁን ባለው ጊዜ በጣም 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 ዝቅተኛ ነው። እኔ ከምን አንፃር ነው ማነጻጽረው መሰላችሁ? መታችሁ ሰልጥኑ አትሰልጥኑ የእናንተ ውሳኔ ነው። ነገር ግን አርቢው እንደው ቤቱን ሲከራይ ራሱ ቦታውን ሲገዛ ራሱ ስህተትን ከፈጸመ ወደ ስራው እኮ አልገባም ገና ስህተትን ከፈጸመ ምን ያክል ዋጋ ሊከፍል ይችላል? 4500 ብር ዋጋ አላት? ዋጋ የላት። በዚህ ምክንያት ለምሳሌ 100 እና 200 ዶሮ ቢያጣ አሁን በነገርኩት መስፈርት መሰረት ባይጠብቅና ቢያጣ ስንት ብር ያጣል? መገመት አይቻልም። በጣም ትንሽ የምንላት ጉዳት ለስልጠና ከከፈለው ገንዘብ እጅግ በጣም በብዙ እጥፍ የበለጠች ነች እና አይንም ከፋሽ ነች። አሁን ለምሳሌ አዲስ አበባ ከፍታለሁ ብሎ ያሰበ ሰው አለ። ላይሆን የሚችልበት ሁኔታ አለ። ከሱ ጋር እሱ ከሚሰራው ዘርፍ ጋር መስራት ስለፈለገው አይነት አሰራር ጋር ተያይዞ ላይሆን የሚችልበት ሁኔታ አለ። ቦታ ሊቀይር ይገባል። ምናልባት አሁን ተከራይቻለሁ ያለው ቤት ላይሆን ይችላል። የግድ መታረቅ የሚኖርበታል ማለት ነው። እነዚህ ነገሮች ስልጠናዎቻችን ላይ መታችሁ ዲቴል መረጃውን የምታገኙባቸው ናቸው። ባጭር ነገር ማሟላት ስለማይቻል ነው። በእርግጥ ስለ ቦታ መረጣ ብቻ አይደለም የምትማሩት፣ አጠቃላይ የዶሮ እርባታ ዘርፍ ምን ይፈልጋል የሚለውን የምትማሩበት ነው። ስለተከታተላችሁኝ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።